ብልሆችና አስተዋዮች የሚመልሷቸውን 10 ጥያቄዎች ይዘንላችሁ መጥተናል። እናንተ ከየትኛው ናችሁ? የመለሳችሁትን መልስ ቁጥር ኮመንት ላይ አስቀምጡልን። ከኮመንታችሁ መሃል አወዳድረን ለአንድ ሰው 500 ብር ካርድ እንሸልማለን። ቀጥታ ወደ ፈተና። ፈተና 1 ራሱ በጠራው የራት ግብዣ ላይ የተፈጸመ ግድያ። ባለሀብቱ በራሱ ራት ግብዣ ላይ ሞቶ ተገኘ። ድርጊቱ ሲፈጸም 5 እንግዶች በጠረጴዛው ዙሪያ ተቀምጠው ነበረ። ከእነሱ አንዱ ነብሰ ገዳይ ነው። እያንዳንዱን ነገር በደንብ አስተውላችሁ ተመልከቱ። 10 ሰከንድ አላችሁ። ነብሰ ገዳዩ ቁጥር 3 ነው። የእጁ ሸሚዝ ቁልፍን ይመልከቱ። ከጠረጴዛው ማዶ ካለው ወይን ብርጭቆ ጋር የሚመሳሰል ቀይ ወይን ተቀብቷል። የተጎጁ ከመቀዳቱ በፊት ያንን ብርጭቆ የነካው እርሱ ብቻ ነው። ፈተና 2 የተሰበረው ጥንታዊ የአበባ ማስቀመጫ። $100,000 በላይ የሚያወጣው ጥንታዊ የአበባ ማስቀመጫ በሙዚየም ውስጥ ተሰብሯል። በዚህ ጊዜ 4 ጎብኚዎች በክፍል ውስጥ ነበሩ። ከእነርሱ አንዱ በአጋጣሚ ገፍትሮ ጥሎታል። ፍንጩን በ10 ሰከንድ ያግኙ። መልሱ ቁጥር 1 ናት። ክሬም ቀለም ኮት የለበሰችው ሴት ትንሽዬ ሴራሚክ ስባሪ በእጅጌዋ ጫፍ ላይ ተለጥፏል። ይህም ከተከሰከሰው አበባ ማስቀመጫ ጫፍ ጋር ትክክለኛ ይዛመዳል። ስልኳን ለመውሰድ ስትዘረጋ ሳታክ ሰብረዋለች። ፈተና 3 የመኪና ማቆሚያ ቦታ ውዝግብ። ከምግብ ቤቱ ውጭ ላለው የመጨረሻ የመኪና ማቆሚያ ቦታ እኔ ነኝ ቀድሜ የደረስኩት ውዝግብ ይፈጠራል። 3 ምስክሮች በአቅራቢያው አሉ። ነገር ግን ማን እውነተኛ ቀዳሚ እንደሆነና ቀድሞ እንደደረሰ ትክክለኛውን ፍንጭ በ10 ሰከንድ አግኝ። የቆመው ቁጥር 2 ነው። ቀይ መኪና ውስጥ ያለው አሽከርካሪ የመኪና ማቆሚያ ደረሰኝ ይዞ ይታያል። ከሌሎቹ አሽከርካሪዎች ቀድሞ መመዝገቡን ያረጋግጥለታል ማለት ነው። ካገኙት ሰብስክራይብ፣ ሼር ያድርጉ። ፈተና 4 አንድ ብርቅዬ የወርቅ ሰዓት ከክፍሉ ጠፋ። በዚህ ጠዋት የገቡት አስተናጋጁ፣ የክፍል አገልግሎት አቅራቢና ጽዳት ሰራተኛ ብቻ ነበሩ። የጠፋውን የወርቅ ሰዓት ትንሽዬ ፍንጭ ሌባውን ያረጋግጥልናል። ልታገኙት ትችላላችሁ። 10 ሰከንድ አላችሁ። ሰውየው ቁጥር 2 ነው። የክፍሉ አስተናጋጅ በሳጥን ውስጥ ቀርቶ የሚታየውን የተሰበረ የወርቅ ሰዓት ጋር የሚመሳሰል ቀጭን የወርቅ ሰንሰለት በእርሱ ማቅረቢያ ትሪ ጫፍ ላይ ይታያል። ፈተና 5 የአንድ ቤተሰብ ተወዳጅ ውሻ ከጓራቸው ይጠፋል። የጠፋው የቤተሰብ ውሻ ድርጊቱ በሆነበት ወቅት 4 ጎረቤታሞች በአቅራቢያው ይታዩ ነበር። ይህም ማወቅ የመጨረሻውና ከባዱ እንቆቅልሽ ነው። 10 ሰከንድ አላችሁ። ያጠፋው ሰው ቁጥር 4 ነው። ቲሸርት የለበሰው አዲስ የውሻ ፀጉር በቲሸርቱ እጅጌ ላይ ተጣብቋል። ይህም ከጠፋው ውሻ ጋር ትክክለኛ የፀጉር ቀለም ጋር ይዛመዳል። የውሻው መጫወቻ ከቦርሳው ብቅ ብሎ በጥቂቱ ይታያል። ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ፈተና 6 ላይ ደርሰናል። ፈተና 6 አሳውን ማን ገደለው? በአንድ አሳ ማሳደጊያ ውስጥ በድንገት ሌሊቱን አሳዎቹ ሞቱ። የሆነ ሰው ምስጢራዊ በሆነ መንገድ ገንዳ ውስጥ መርዝ ጨምሯል። ከስራ ሰዓት ውጭ 4 ሰራተኞች እዛ የመገኘት እድል ነበራቸው። አጥፊውን በ10 ሰከንድ ላይ። ሴትዮዋ ቁጥር 4 ነች። ሰማያዊ ዩኒፎርም የለበሰችው ሴት በገንዳው ላይ ተንሳፎ ከተገኘው ኬሚካል ጋር ቀሪ የሚዛመድ ትንሽዬ ባዶ ጠርሙስ በዩኒፎርሟ ኪስ ውስጥ ተሸጉጧል። እንቀጥላለን። ሰብስክራይብ እያረጋችሁ። ፈተና 7 የንጉሱና የንግስቲቷ አክሊል በትልቅ ዝግጅት ላይ ጠፍቷል። በዚህም ምሽት 4 ሰዎች በመድረኩ አቅራቢያ ነበሩ። ያንን አክሊል ማን እንዳጠፋው ወይ ማን እንደደበቀው በ10 ሰከንድ ውስጥ ለዩ።
መልሱም ቁጥር 3 ነው። ሰማያዊ ጃኬት የለበሰው ልጅ የአክሊሉ ጥንታዊ ከተገኘው ትንሽዬ ወርቃማ ብልጭልጭ በጃኬቱ ጫፍ ላይ ይታያል። ይህም በክፍል ውስጥ ካሉ ሌሎች ማንኛውም ነገሮች ጋር አይዛመድም። ፈተና 8 በሞሉ መኪና ማቆሚያ የደረሰ ጭረት። አዲስ መኪና በብዛት በሞሉ ቆሟል። የቆመው ቦታ ላይ ረጅም ጭረት አጋጥሟል። 4 ገዢዎች በአቅራቢያው ቆመው ነበር። ማን እንዳደረገው በ10 ሰከንድ ውስጥ ለይ። ሴትየዋ ቁጥር 1 ናት። የገበያ ጋሪ የያዘችው ሴት በመኪናዋ ቀለም የተላጠው ቀጭን የጋሪ ጥግ ላይ ተለጥፏል። ይህም የተላጠው ተሽከርካሪ ቀለም ጋር ይዛመዳል። ፈተና 9 የካርታ ጨዋታ እየተጫወቱ ነው። በአገር አቋራጭ የመኪና ጉዞ ላይ ያሉ 4 ጓደኛሞች የካርታ ጨዋታ እየተጫወቱ ነው። ነገር ግን ከነሱ መሃል አንዱ በሚስጥር እያታለለ ነው። የሚያታልለውን ሰው በ10 ሰከንድ ውስጥ ያገኙ። ቁጥር 1 መነጽር ያረገችው ልጅ የተደበቀውን ካርታ በመኪናው ወንበር ላይ ከእግሯ ስር ተሸጉጦ ይታያል። ፈተና 9 በረንዳው ላይ እንቁላል ማን የወረወረው? ፊት ለፊት በረንዳ ላይ እንቁላል ተወርውሯል። በመንገዱ ላይ 4 ሰዎች ቆመው ይታያሉ። አጥፊውም በ10 ሰከንድ ላይ። ሰውየው ቁጥር 3 ነው። የአጽም ልብስ የለበሰው ልጅ በበረንዳው ላይ ከተለጠፈው አስኳል ጋር ተመሳሳይ በቦርሳው ላይ ተለጥፏል። የዛሬ ምርጥ 10 ፈታኝ ጥያቄዎች እነዚህ ናቸው። ቀላል የሚመስሉ ግን ፈታኝ። ከእነዚህ ውስጥ ስንት እንዳገኙ በትክክል ኮመንት ላይ ጻፉ። በብዛት ላይክ ያገኘውን ወይንም ደግሞ አወዳድረን ከእናንተ ኮመንት መሃል ለአንድ ሰው ቃል እንደገባንላችሁ የ500 ብር ካርድ እንሸልማለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ።